አሰላሙ አሌይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ውዶቼ እንግዲህ ዛሬ ይዤላችሁ የመጣሁት በብስኩት የሚሰራ ኬክ ወይም ሀለም ከሁለት አንዱ ማድረግ ትችላላችሁ። ያው ኬክም ሀለም ተብሎ መጠራት ይችላል ማለት ነው። ውዶቼ የሚያምር ኬክ እንሰራለን ማለት ነው። እንግዲህ እስከ ቪዲዮ መጨረሻ ተከታተሉ ማለት ነው። ውዶቼ የምትወደዳችሁት ቤተሰብ አድርጉኝ፣ አበረታቱኝ፣ ላይክ ኮሜንት እያረጋችሁ ማለት ነው። ውዶቼ ሰብስክራይብ ያላደረጋችሁ እንዲሁም ቤተሰብ ሁኑ፣ የደወል ምልክቱን አትንሱ። በለቀኩ ሰዓት ቪዲዮ ወደ እናንተ ይደርሳችኋል ማለት ነው። እንግዲህ ውዶቼ ወደ አሰራሩ እንሄዳለን፣ ተከታተሉኝ ማለት ነው። ውድ ተመልካቾቼ እንግዲህ የብስኩት ኬክ በቀላሉ ለመስራት የሚያስፈልጉ ነገሮች አሉ። እነሱን አብረን እናያለን። በመጀመሪያ ሶሱን እንሰራለሁ። እዚህ ጋር እንደምታዩት በብርጭቆ ወተት አድርጌያለሁ። እና ወዶቼ ሁለት ነው የምጠቀመው። እናንተ እንደ መጠናችሁ እንደምትሰሩት መጠን ይወስናል ማለት ነው የምትጠቀሙት። ሲቀጥል ሱካር ይሄን አደርጋለሁ በብርጭቆ። እናንተ እንደ ፍላጎታችሁ አድርጉ ውዶቼ። እያያችሁ አይታችሁ ቀምሳችሁ ማድረግ ትችላላችሁ። ሱካሩን እንደምትፈልጉት ያህል ማለት ነው። ያው ግን እንዳያንሰው። እዚህ ጋር ከካውኔ ብዙም ስለሌለኝ ሁሉንም ነው የምጠቀመው። እናንተም 3-4 መላጊያ ማድረግ ትችላላችሁ። እዚህ ጋር ደግሞ የበቀሎ ዱቄት አለኝ ይሄ ማለት ነው ነሻው። እሱን አንድ መላጊያ እንደዚህ ተጠቀማለሁ። እንዲሁም ደግሞ ዱቄት እሱን ትንሽ ግማሽ መላጊያ ማለት ነው ተጠቀማለሁ። ከዛ ሙህዶቹን እናዋህዳቸዋለን ማለት ነው ቀስ ብለን። እንደዚህ ካዋሃድ ነው በኋላ ወደ እሳት ነው የምንጥደው። እሳት ላይ እንጥደዋለን ማለት ነው። መጀመሪያ ላይ እሳት ከመላወጣው እንደዚህ በቀዝቃዛው ነው እንደዚህ የምናዋህደው። ያው ይሄንኛውን በጎን እየሰራን ብስኩታችንን እናዘጋጃለን። እኔ እንደዚህ አዘጋጅቼዋለሁ። የተጠቀምኩት ብስኩት ይሄንን ነው። የተጠቀምኩት ብስኩት ይሄ ነው ማለት ነው። ይሄን ብስኩት ነው የተጠቀምኩት። እናንተ የፈለጋችሁትን ብስኩት መጠቀም ትችላላችሁ። እንደዚህ ተሰባብሩታላችሁ ማለት ነው። እንደዚህ አድርጋችሁ ውድ ቤተሰቦቼ እንደምታዩት እንደዚህ በሳቱ እየመታው ነው። ሳት እየመታው ነው እንደምታዩት። እንዳይዝባችሁ ሳቱን ቀንሱት። በጣም ለብ ማለት ከጀመረ ወዲህ ሳቱን ቅንስ አድርጋችሁ ቀስ ብሎ ይፍላ ማለት ነው። ይተፈ እንደዚህ ቀስ ብሎ አያችሁ እንደወፈረ በጣም ነው የሚያምረው። መልኩ ራሱ በጣም ያምራል። ዝብዳ ሰምን ማለት ነው። ቅቤ ያለ አይደለ? የገበታ ቅቤ እሱን ታደርጉበታላችሁ። ያው ሳረጋ አላሳየኋችሁም። እሱን ትንሽ ሳታበዙ ቆረጥ አድርጋችሁ አድርጉበት። ወዝ ለማ ይሰጠዋል እና ጣዕምና ምንት አሪፍ ነው። ለመልኩ ራሱ ያሳምረዋል ቅቤው ማለት ነው። ቅቤ ጣል አድርጉበት። ዝብዳ ነውዶቼ ይመስላል። እያያችሁት ነው። ቅቤውን እንዳደረግን 1-5 ደቂቃ 3 ደቂቃ በዚህ እሳት ላይ ታቆይታላችሁ። የሚበቃው ደረጃ ሲደርስ ያው ታወጡና ወደ ሌላው እንሄዳለን ማለት ነው። ትንሽ ያው ልጅ እንደዚህ ከሆነ ይበቃዋል እንደምታዩት።
ማለት ነው። በቂ ነው ማለት ነው ሀባይ። አሁን ቀጥታ ይሄንን የሰራነውን ሶስ ቀጥታ እዚህ ብስኩቱ ላይ ነው የምናደርገው። ብስኩቱ ላይ እናደርጋለን ማለት ነው። ከዛ ብስኩቱን ቀጥታ ምንድን ነው የምናደርገው እንደዚህ እናዋህደዋለን። ሁሉም እንዲያገኝ ማለት ነው። አንዱ ሳያገኝ ሶስ አንዱ እንትን እንዳይል ሁሉም መዋሃድ አለበት። እንደዚህ አድርጋችሁ ታዋህዱታላችሁ ማለት ነው። ወንዶቼ ብስኩቱ በደንብ ሶስ ማግኘት አለበት። ውድ ተመልካቾቼ ያው እንግዲህ ቤተሰቦቼ እኔ ያደረኩት በዚሁ በምሰራው ስንያ ላይ ነው ነገር ጃህል ያደረኩት። እናንተ በሌላ ማዋሃዳችሁ በሌላ እቃ ላይ መስራት ትችላላችሁ እንደገና ማለት ነው። እንደዚህ ተርቲብ አድርጉት። ገና ሶስ ይቀረኛል። እሱን ተርቲብ ካደረኩ በኋላ ክፍተት እንዳይኖረው እንደዚህ ጫን ጫን በሉት። አሁን ሶስ ጨምርበታለሁ ማለት ነው። የቀረኝ ሶስ አለ፣ እሱን ደግሞ ጨምርበታለሁ። እንግዲህ ውድ ቤተሰቦቼ እንደምታዩት እንደዚህ ጃህዝ አድርገዋለሁ ሁሉን ነገር አስተካክዬ ጨርሻለሁ። ቀጥታ አሁን ፍራይዘር ነው ተላጃ ፍሪጅ ነው ማስገባው ማለት ነው ውዶቼ። ፍሪጅ አስገባዋለሁኝ። ፍሪጅ እንግዲህ እናንተ እንደምትፈልጉት ሰዓት ያኔ በደንብ ሰዓት ቢሆን በጣም እና ውዶቼ የመያያዝ ባህሪ ያለው ብዙ ሰዓት ብታቆዩትም በጣም አሪፍ ነው ማለት ነው። እኔ ለ3 ሰዓት ያህል እና ለ4 ሰዓት ያህል አስቀምጠዋለሁኝ ፍራይዘር ማለት ነው። ላይኛው በረዶ ክፍል ማለት ነው። አሁን በረዶ ክፍል አስገባዋለሁኝ። ሌላ የምንሰራቸው ሶስ አለ ማለት ነው። በረዶ ጨርሼ እንትን ካለ በኋላ ደግሞ አሳያችኋለሁ። ውድ ቤተሰቦቼ እንግዲህ ይህንን ቸኮላታ ይህንን የተጠቀምኩት እናንተ በምትፈልጉት አይነት በቸኮላታም በነጩም አለ እሱም መጠቀም ትችላላችሁ። ይሄንን ከላይ ለመልኩ ለማድረግ ማለት ነው ወተት አደርጋለሁ። ትንሽ ወተት አድርጌ ማይክሮዌቭ ነው እንትን ማሞቂያ ክፍል አስገባዋለሁ ማለት ነው። ትንሽ ሳታበዙ ውዶቼ፣ ያው ትንሽ ማሞቂያ እንትን አስገብቼው እንደዚህ ሆኗል። ትንሽ እንትን አደርግበታለሁ ኑቴላ ማለት ነው። ይሄንን ኑቴላ ትንሽ አደርግበታለሁ። ውድ ቤተሰቦቼ እንግዲህ ከፍሪጃው አውጥቼዋለሁኝ። ቀጥታ ቅድም ያዘጋጀሁትን ሶስ ይሄንን አደርጋለሁ ማለት ነው ከላይ ከዛ እናስተካክለዋለን። ውዶች እንግዲህ እንደምታዩት ይሄን ይመስላል። አስተካክየዋለሁኝ ሶሱን ማለት ነው። ይሄን ይመስላል። አሁን ቀጥታ መልሰን ደግሞ ፍሪጅ እናስገባዋለን ማለት ነው። በረዶ ክፍል ይገባል። የ2 ሰዓት ያህል እንደዚህ 3 ሰዓት ያህል አስቀምጡት። ሰዓት ከሌላችሁም የ1 ሰዓት ያህል ይበቃዋል ማለት ነው። እንግዲህ ተወዱታላችሁ ብዬ ተስፋ አለኝ። መጨረሻውን ደግሞ አውጥተን እናየዋለን አብረን ማለት ነው። ውድ ቤተሰቦቼ እንግዲህ ኬኩን በዚህ ሁኔታ ጨርሰናል ማለት ነው። አሁን አውጣውና ከፍተዋለሁኝ። እስኪ አብረን የምናየው ይሆናል። ከልጅ ሆኗል፣ ቀዝቅዟል ማለት ነው ውዶቼ። ተነስተን እንግዲህ ውዶቼ ይሄን ይመስላል። ከላይ የምትፈልጉትን አይነት ትዘይኑታላችሁ። ትንሽ ከዚህ ጋር ሳነሳው እንትን ብሏል። ያው ችግር የለውም። ይሄን ይመስላል ኬኩ ማለት ነው። ከዚህም ትንሽ ፈራጋ ይኖረዋል። ቸኮላታውን ውጭ ላይ አውጥቼ እንትኑ እንደገና ቸኮላታውን ብታረጉት እንዳለ ቸኮላታው በዚህ ጋር እንደዚህ ይፈስበትና በጣም ያምራል። አሁን መሆን በጣም አሪፍ ነው። ሰርታችሁ ሞክሩት። የሚጥም ነው። ከላይ እንደገና እንደዚህ ዲኮር ማድረግ ከፈለጋችሁ ማድረግ ትችላላችሁ። ቸኮላታ ነው ያደረኩት። ገሽሬ ቸኮላታውን እንትን ብየዋለሁ እንደዚህ